በእያንዳንዱ ትውልድ ውስጥ አላህ ብርሃኑን የሚያሸክሙ የተወሰኑ ልቦችን ይመርጣል። ከእነርሱ መካከል እምነቱ ፈጽሞ የማያመነታ፣ ታማኝነቱ ፈጽሞ የማይፈርስ እና ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያለው ፍቅር ወሰን የማያውቅ ሰው ነበረ። እሱ ነቢይ ባይሆንም የነቢዩን ፈለግ በእያንዳንዱ ጊዜ ይከተል ነበር። ይህ የአቡበክር ሲዲቅ ረዲየላሁ ዐንሁ ታሪክ ነው። ዓለም ጸጥ ስትል እውነትን የያዛት ሰው። በእስልምና ታሪክ ውስጥ ካሉት ታላላቅ ስብዕናዎች መካከል የአቡበክር ሲዲቅ ረዲየላሁ ዐንሁ በቅንነት፣ በታማኝነት፣ በማይናወጥ እምነት ተወዳዳሪ የለውም። ሰይድና አቡበክር የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቅርብ ጓደኛ፣ እስልምናን የተቀበሉ የመጀመሪያው አዋቂ ሰውና የሙስሊሙ ኡማ የመጀመሪያው ኸሊፋ ነበሩ። ሕይወታቸውን በተግባር የተረጎመውን ፍጹም የእምነት ምሳሌ ይወክላሉ። በልብ ውስጥ ብቻ የቀረ ሳይሆን በመስዋዕትነት፣ በድፍረት፣ በትህትናና በጽናት አመራር የታየ እምነት። ይህ ታሪክ የአቡበክር ሲዲቅ ረዲየላሁ ዐንሁ ነው። የመጀመሪያው ሕይወቱን በእስልምና መነሳት ውስጥ የነበረው ሚና ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የነበራቸው ተወዳዳሪ የሌለውን ጓደኝነትና በእስልምና ታሪክ ውስጥ ካሉት እጅግ ወሳኝ ጊዜያት በአንዱ ውስጥ ያሳዩትን ወሳኝ አመራርነትን ጊዜ እናያለን። አቡበክር ሲዲቅ ረዲየላሁ ዐንሁ በ573 ዓመተ ምህረት በመካ ተወለዱ። ከከበሩ የቁረይሽ ጎሳ ከሆኑት የባኑ ተይም ጎሳዎች ውስጥ የዘር ሐረጋቸው ይመዘዛል። አብደላህ ኢብኑ ዑስማን ተብለው ተወልደው በዓለም ዘንድ አቡበክር በመባል ይታወቃሉ። ይህ ስም በእስልምና ታሪክ ውስጥ እምብርት ውስጥ የተጻፈ ነው። አባታቸው አቡ ቁሐፋህና እናቱ ኡሙ አልኸይር ሁለቱም በቁረይሽ ዘንድ ታዋቂ ነበሩ። ከእስልምና በፊት የአረብ ማህበረሰብ በጎሳ ኩራት፣ በጣዖት አምልኮና ከልክ በወጣ መጥፎ ስነ ምግባር ላይ የተመሰረተ ነበረ። ሆኖም ግን በእንደዚህ አይነት አካባቢ እንኳን ሰይድና አቡበክር በልዩ ባህሪ ተለይተዋል። በሐቀኝነት፣ በገርነት፣ በጥበብና በርህራሄ ይታወቁ ነበረ። በተለይም ጣዖትን አያመልኩም፣ አልኮልን አይጠጡም እና በወቅቱ የተለመዱ ስነ ምግባር የጎደላቸውን ድርጊቶች ፈጽሞ አይፈጽሙም ነበረ። እነዚህ ባህሪያቶቻቸው በህዝብ ዘንድ ከፍተኛ አክብሮት አስገኝተውላቸዋል። በሙያ ደረጃ ሰይድና አቡበክር በንግድ ፍትሃዊነታቸው በሰፊው ህዝብ የሚታመኑ ስኬታማ ነጋዴ ነበሩ። ይሁን እንጂ ሀብታቸው ልባቸውን አላናደደውም። በምትኩ እስልምና መንገዳቸውን ከማብራቱ ከረጅም ጊዜ በፊት ሰደቃና ሌሎች አሳቢነት ስብዕናቸው ይታወቁ ነበረ። የእስልምናን መቀበልና ፈጣን ቃል ኪዳን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዋህይ ሲቀበሉና ሰዎችን ወደ እስልምና መጥራት ሲጀምሩ የአቡበክር ምላሽ ፈጣንና ወሳኝ ነበር። እስልምና ያለምንም ማመንታት፣ ክርክርና መዘግየት ተቀበሉ። ይህም ኢስላም የተቀበሉ የመጀመሪያው ሰው ሆኑ። ይህ ፈጣን ተቀባይነታቸው በጭፍን እምነት ሳይሆን ከልጅነት ጀምሮ የሚያውቋቸው የነቢዩ ሰለላሁ ዐለይሂ ወሰለም እውነተኝነት ላይ ያላቸውን ጥልቅ እምነት የሚያሳይ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም በኋላም ላይ እንዲህ ሲሉ መስክረዋል። ከአቡበክር በስተቀር ማንንም ወደ እስልምና አልጠራሁም። ከእስልምናቸው የመጀመሪያው ጊዜ ጀምሮ አቡበክር ረዲየላሁ ዐንሁ እምነት እርምጃ እንደሚፈልግ ተረድተዋል። ዝምተኛ አማኝ ሳይሆን ለእስልምና የመጀመሪያውና ውጤታማ ከሆኑ ዳዒዎች አንዱ ሆኑ። በእስልምና መስፋፋት ውስጥ የነበራቸው ሚና። አቡበክር ሲዲቅ ረዲየላሁ ዐንሁ የቀደሙትን የሙስሊም ማህበረሰብ በማጠናከር ረገድ መሰረታዊ ሚና ተጫውተዋል። ተጽዕኖ አሳዳሪነታቸውን፣ ዝናቸውንና
ጥበባቸውን በመጠቀም እስልምናን ለብዙ ግለሰቦች ጥሪ አድርገዋል። በኋላ ላይ የነቢዩ ሰለላሁ ዐለይሂ ወሰለም ታላላቅ ባልደረቦች መካከል ሆነዋል። በእሳቸው አማካኝነት እንደ ዑስማን ኢብን አፋን፣ አብዱራህማን ኢብን ዐውፍ፣ ሰዓድ ኢብን አቢ ዋቅ፣ ዙበይር ኢብን አልዓዋም፣ ጧህ ኢብን አብደላህ ያሉ ሰዎችን እስልምናን ተቀበሉ። ሀብታቸው ለአላህ ሲል ያለማቋረጥ ይውል ነበረ። ሙስሊሞች ሲሰደዱና ሲሰቃዩ በነበሩበት ወቅት አቡበከር ሀብታቸውን ተጠቅመው የባርነት ሙእሚኖችን ነፃ አውጥተዋል። ከእነርሱም ውስጥ ቢላል ኢብን ረባህ ረዲየላሁ አንሁ አንዱ ናቸው። እሳቸውም የአላህን አንድነት በማወጃቸው ምክንያት በጭካኔ ተሰቃይተዋል። ነቢዩ ሰለላሁ ዐለይሂ ወሰለም የማንም ሀብት እንደ አቡበከር ሀብት ሁሉ ለእኔ አልጠቀመኝም ሲሉ ይህንን ወደር የለሽ ልግስና አምነዋል። የአስሲዲቅ ማዕረግና ፍጹም እምነት በአቡበከር ሕይወት ውስጥ ካሉት እጅግ ወሳኝ ጊዜያት አንዱ የሆነው የአልኢስራ ወልሚዕራጅ ተአምራዊ ክስተት በኋላ ነው። ቁረይሾች ነቢዩ ሰለላሁ ዐለይሂ ወሰለም የሌሊት ጉዞን በመግለጻቸው ሲሳለቁባቸው እስልምናን እንደሚጠራጠሩ ወይም እንደሚተዉ ተስፋ በማድረግ ወደ አቡበከር ቀረቡ። በምትኩ በታሪክ ውስጥ በሚደጋገሙ ቃላት መለሱላቸው። እርሳቸው ካሉ በቃ እውነት ነው። ይህ የማይናወጥ እርግጠኝነት አስሲዲቅ የሚል ማዕረግ አስገኝቶላቸዋል። ይህም ማለት እውነትን ያለ ጥርጥር የሚያረጋግጥ ማለት ነው። ይህ ማዕረግ ክብር ብቻ አልነበረ፣ የእምነታቸውን ፍሬንም ነገር የሚያንጸባርቅ ነበር። ለአላህ ሙሉ በሙሉ መገዛትና በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሙሉ በሙሉ መተማመን። የሂጅራ ጉዞና ድብቁ ዋሻ በእስልምና ታሪክ ውስጥ የተደረገው ፍልሰት በእስልምና ትልቅ ለውጥን አምጥቷል እና አቡበከር ረዲየላሁ አንሁ በዚህ አደገኛ ጉዞ የነቢዩ ሰለላሁ ዐለይሂ ወሰለም ብቸኛ ጓደኛ ሆኖ ተመርጠዋል። ሰይድና አቡበከር ወደር የሌለውን ፍቅርና ስስት የሌለበትን ማንነት ባሳዩበት ድብቁ ዋሻ ውስጥ አብረው ተደብቀዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከጉዳት ጠብቀዋል። በዋሻው ውስጥ ያሉትን ክፍተቶች በራሳቸው ልብስ ዘግተዋል። ለሕይወታቸው ሳይሆን ለመልእክተኛው ሰለላሁ ዐለይሂ ወሰለም ሕይወት ፈርተዋል። ጭንቀታቸው በጣም ኃይለኛ ስለነበር ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ አጽናኗቸው፣ አትዘን፣ አላህ ከኛ ጋር ነውና። በሱረቱ ተውባ ምዕራፍ 9 ቁጥር 40 ላይ ይህ የቁርአን አያ አቡበከርን የነቢዩ ሰለላሁ ዐለይሂ ወሰለም የእስልምና ህልውና በጣም ወሳኝ በሆነበት ወቅት የነቢዩ ሰለላሁ ዐለይሂ ወሰለም ጓደኛ አድርጎ ለዘላለም አክብሯቸዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ያላቸው ልዩ ግንኙነት ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እንደ አቡበከር ሲዲቅ ያለ ጥልቅ እና ቅርብ ጓደኛ የመሰረተ ጓደኛ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ለእሳቸው ያላቸውን ፍቅርና እምነት በግልጽ እንዲህ ሲሉ ገልጸዋል። ከአላህ ሌላ የቅርብ ጓደኛ ብወስድ አቡበከርን ወስዳለሁ። ነቢዩ ሰለላሁ ዐለይሂ ወሰለም በታመሙበት ወቅት አቡበከርን ሶላት እንዲመራ ሾሙት። ይህም የመንፈሳዊና የሞራል አመራሩ ኃይለኛ ምልክት ነበር። ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ የተፈጠረው ቀውስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ጌታቸው በተመለሱበት ቀን የሙስሊሙ ኡማ በድንጋጤ ጸጥታ ውስጥ ቆመ። በዚህ የጋራ ድንጋጤ ወቅት አቡበከር ጽኑ አቋም በመያዝ ግልጽነትንና እምነትን የሚዳስሱ ቃላትን አስተላልፈዋል። ሙሐመድን የሚያመልክ ሁሉ ሙሐመድ ሞቷል፣ አላህን የሚያመልክ ሁሉ አላህ ሕያው ነው፣ አይሞትም። እነዚህ ቃላቶች እስልምናን
ከትንቢታዊ መመሪያ ወደ ተቋማዊ አመራር ሽግግርን ያመለክታል። የእስልምና ኸሊፋነትና ጥበቃው አቡበከር ረዲየላሁ ዐንሁ የመጀመሪያው የእስልምና ኸሊፋ እንደመሆናቸው መጠን ከፍተኛ ፈተና ገጥሟቸዋል። በርካታ ነገዶች አመጹ፣ ዘካ ለመክፈል ፈቃደኛ አልሆኑ ወይም ሐሰተኛ ነብያትን ተከተሉ። አቡበከር እስልምና ለድርድር የማይቀርብ መሆኑን በማወጅ እስልምናን በማያወላውል ጽኑ አቋም መለሱ። በክህደት ጦርነት ሪዳህ ወቅት የነበራቸውን አመራር የኡማውን አንድነት አስጠብቀዋል። በጣም ሰፊው ውሳኔ ቁርአን እንዲጠናቀቅ ማዘዝ ነበረ። ይህም ለወደፊት ትውልዶች እንዲጠበቅ ያረጋግጣል። እንደ መሪ የግል ባህሪ አቡበከር የሙስሊም ኡማውን ቢመሩ የትህትና ህይወትን ኖረዋል። ቀለል ያለ ልብስ ይለብሱ ነበረ። የቅንጦት ኑሮ ያስወግዱ ነበር። የቲሞችን ባሎቻቸው የሞቱባቸውን ድሆችንና በግል ያገለግሉ ነበረ። አመራርን እንደ ክብር ሳይሆን እንደ ሸክም ይመለከቱ ነበር እና ከፖለቲካዊ ተቋሙ ይልቅ በአላህ ፊት ተጠያቂነትን ይፈሩ ነበር። ሞትና ውርስ አቡበከር ሲዲቅ ረዲየላሁ ዐንሁ በ13ኛው ሂጅራ በ63 ዕድሜያቸው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተመሳሳይ ዕድሜ ላይ አረፉ። ከጎናቸው በመዲና ተቀበሩ። በህይወትም እያሉ በሞት አጋራቸው ሆነው ቀሩ። አቡበከር ሲዲቅ ረዲየላሁ ዐንሁ የታሪክ ሰው ብቻ አልነበሩ። እምነት ሙሉ በሙሉ ሲታወቅ ምን እንደሚመስል የሚያሳይ ሕያው ምሳሌ ነበሩ። ህይወታቸው እውነተኛ እምነት፣ መስዋዕትነት፣ ትህትና፣ ድፍረትና በአላህ ላይ ሙሉ በሙሉ መታመንን እንደሚጠይቅ ያስተምራል። እስልምና በእውነቱ እጅግ ደካማ በሆነ ወቅት ተርፏል። በአመራሩ አማካኝነት ኡማው ጸንቶ ቆመ። በቅን ልቦናቸው ሀብትም ሆነ ኃይል ሊገዛው የማይችለውን ደረጃ አግኝተዋል። አላህ በአቡበከር ሲዲቅ ይደሰትባቸው። ለእኛም በእውነተኛና በኢባዳ የሚመሰሉ ልቦችን ይወፍቀን። አሚን። محمد يا رسول الله يا حبيب